وعليكم السلام ورحمة الله وبركاته. እሱ ሪከርድ ማድረግ ፈልጌ ነበር ጧት በተባለው አፕሊኬሽን ላይ ብዙ እህቶች አሉን የማውቃቸውና አንዴ ብታብራራልኝና ሪከርድ ሐራሙን በደንብ ብትነግረኝ ሪከርድ ላደርግ ፈልጌ ነው እንዳደርስላችሁ። ጧት የተባለው አፕሊኬሽን ይሄ ማነው ፖፖ የሚባለው ማለት ነው እና እዛ ጋር ሐራም ነው ሐራም ነው አልኳቸው። እኔ ጠርተውኝ ነበርና እኔ ሐራም ነው ያልኳቸው ሌላ ነገሩ ሳይሆን በቪዲዮ መውጣቱ ለራሱ ሐራም ነው ብዬ ነበርና እነሱ ጠይቀን ሐላል ነው ብለውኛል ብለው አሉኝና አንተ ጋር ጠይቄ ሪከርድ አድርጌ ለማድረስ ፈልጌ ነው። እሺ ጧት ባጭሩ በዚህ ጉዳይ ሰፋ ባለ መልኩ ስናወራ ነበረ። እዚህ ስራ ላይ የተሰማሩ ሰዎች ራሱ ቁማር እንዳለበት ተነግሯል። ልክ እንደው ሴቶች የሚገላለጡበት እንዲሁም ሌሎች ከየት እንደሆነ ምንጩ የማይታወቅ የሆነ የገንዘብ አይነት መሆኑ ተገልጿል። በእነዚህ መሰረቶች አድርገን ይሄን ነገር ከልክሏል፣ ሐራም አድርጓል፣ አይፈቀድም፣ አይቻልም በፍጹም። ምንጩ ከየት እንደሆነ ያልታወቀን ገንዘብ ሰው መጠንቀቅ ነው ያለበት። ከማን ነው የሚመጣው? ምንድናቸው እነዚያ ሰዎች? እምነታቸው ምንድነው? የገቢ ምንጫቸውስ ምንድነው? ለእናንተ የሚሰጡት ይሄ ሊታወቅ ይገባል። ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን ብለዋል? ለን ተዙለ ቀደመ ዐብድን የውመ አልቂያመቲ ሐታ ዩስአለ ዐን አርበዕ ዐን ማሊሂ ሚን አይነ እክተሰበህ ወፊማ አንፈቀህ። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ሐዲስ ላይ? የቂያማ ቀን የአንድ ሰው እግር አትንቀሳቀስም ወዴትም ስለ አራት ነገራቶች ሳይጠየቃሉ። ከነዚያ መካከል አንደኛው ምንድነው? ገንዘቡን ሰውየው ከየት እንዳመጣውና ወዴት እንደሰጠው ሳይጠየቅ ወዴትም አይሄድም ማለት። ከየት ምንጭ ነው ያመጣችሁት? ማን ነው ሰጪው? ይሄ አካል ተብላችሁ ብትጠየቁ ልትመልሱት የማትችሉትን ነገር ከወዲሁ መጠንቀቅ ነው ያለባችሁ። ነገ ከአላህ ፊት ስለ እያንዳንዱ ገንዘብ ትጠይቃላችሁ። ያ ነው። ሁለተኛ እናንተን ተከትለው የምታስገቧቸው አካሎች በዚያ ነገር ላይ ቁማር የሚሰሩ እንደሆነ ቁማር ሊሰሩ የሚችል እንደሆነ ተገልጿል። ደግሞ ሐራም ነው ቁማር እንደ እስልምና ከተላላቅ ወንጀሎች ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ያ አዩሃ አለዚነ አመኑ ኢነማ አልኸምሩ ወልመይሲሩ ወልአንሳቡ ወልአዝላም ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን ኢነማ ዩሪዱ ሸይጣኑ አን ዩውቂዐ በይነኩም አልዐዳወተ ወልበግዳአ ፊል ኸምሪ ወልመይሲር ወየሱደኩም ዐን ዚክሪላሂ ወዐኒ ሰላቲ ፈሀል አንቱም ሙንተሁን ይላል። መይሲር ማለት ቁማር ማለት ነው። መይሲርን ቁማርን አላህ ሱብሓነሁ ወተዓላ በዚህ በአንቀጽ ላይ ሐራም አድርጓል። ታቻለ አይደል? አይ እኛ ሐራሙን ይሄንን ቁማሩን አንበላም እኮ ግን እኛን ተከትለው ናቸው የሚበሉት ከተባለ አሁን እነዚህ ሰዎች መንገድ በመሆናችሁ በመጥፎ ነገር ላይ በሐራም ነገር ላይ በመተባበራችሁ የወንጀሉ ተካፋይ ትሆናላችሁ። ሰዎችን በኃጢአት ላይ መተባበር አይቻልምና አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ላይ ሲናገር ምን አለ? ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ተግባር ላይና አላህን በመታዘዝ ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ ተባበሩ ይላል። ይሄ ነው። እሺ ሌላኛው አንዳንዶቻቸው ሴቶች ፊታቸውን ገልጠው እንደሚገቡ ፊታቸውን ፕሮፋይል አድርገው እንደሚገቡ ተገልጿል። ይሄ ራሱ አይቻልም፣ ሐራም ነው፣ ክልክል ነው።